አሁን ደግሞ የሆነ ፈንክሽን ይሰጠንና ኤክስፖኔንሻል ወይም ሎጋሪዝም ሊሆን ይችላል ኢንቨርሱን ስንጠየቅ እንዴት እንደምንሰራ አሳያችኋለሁ ኮንሴፕቱን አንደርስታንድ ለማድረግ ቀለል ያለ ምሳሌ ለመስጠት ያህል አሁን ሊኒየር ፈንክሽን እንደዚህ አይነት ቢሰጠንና የሆነ ባንክ አለ ብላችሁ እንደ ማጂክ ባንክ ብለን ብንቆጥረው ምንም ባታስገቡ ዜሮ ቢሆን ኤክሳችን እንደማለት ነው 3 ብር ዝም ብሎ የሚያስቀምጥልን ቢሆን ማለት ነው አስገባንም አላስገባን በቃ አካውንታችን ላይ 3 ብር ቢቀመጥ 1 ብር ካስገባን ደግሞ ያንን ደብል አድርጎልን ከእንደገና ከ3 ጋር ደምሮ 5 2 ብር ብናስገባ ደግሞ ደብል ያደርግልንና ያ 3 ብር ሁሌ እንዳለ ነው ምናገኛቸው ቁጥሮች ምንም ካላስገባን 3 ብር 1 ብር ብናስገባ 5 ብር 2 ብር ካስገባን ደግሞ 7 ብር 3 ብር ስናስገባ ደግሞ 9 ብር አድርጌ አስቀምጥላችኋለሁ ቢለንና ከዛ ለምሳሌ ባላንሳችንን ስናይ 7 ብር ነው ብለን እናስብ ባላንሴ 7 ብር የሆነው ስንት አስቀምጬ ነው የሚለውን ይሄ ቢጠፋብኝ ማለት ነው እዚህ ጋር ያስገባሁት ነገር ቢጠፋብኝና ባላንሴ አለ ግን እኔ ማወቅ የምፈልገው ስንት አስገብቼ ነው የ7 የመጣው የሚለውን ነው ማወቅ የምፈልገው ያኔ ከዚህ ካለንበት ፈንክሽን ወደ ኋላ መጀመሪያ ላይ ገባው ማወቅ ስንፈልግ ኢንቨርስ ምንለው እሱ ነው አሁን ይሄ ፈንክሽናችንን ስናስቀምጠው f of x ከምንል y ነው ምንለው ብዙ ጊዜ y equals to x plus 3 እንደማለት ነው ከዛ በኋላ ይሄንን y የነበረውን ምን እናደርጋለን x የነበረውን ደግሞ y አድርገን ስዊች ማድረግ ማለት ነው ከዛ ፕላስ 3 እንዳለ ይሆናል ይሄ ይሆናል yውን x አደረግነው xን y አደረግነው ይሄ ኢንቨርሱን ወደ ኋላ ይሄንን ቁጥር እንዲሰጠን ነው ከዛ እዚህ ጋር እንዳለው y ኢኳልስ አድርገን ማስቀመጥ ከፈለግን ምን እናደርጋለን እዚህ ጋር -3 በዚህም ሳይድ -3 እንቀንስና ይሄን 3 ከዚህ ጋር እናጠፋዋለን ከዛ x - 3 ኢኳልስ 2y ይሆናል ከዛ y ብቻውን እንዲቀርልን ኦቨር 2 እናደርግና ይሄ 2 በ2 ይጣፋልንና y ኢኳልስ x - 3 ኦቨር 2 ሆነ አሁን ይሄንን ፈንክሽን ብታወዳድሩት ኦሪጂናል ፈንክሽናችን የሚደምረውን ቁጥር ቀነሰው ኦሪጂናል ፈንክሽናችን በሁለት የሚያበዛውን ይሄ በሁለት አካፈለው ወደ ኋላ መልሶ ይሄን ቁጥር ለመስጠት ማለት ነው ከዛ እዚህ ኢንቨርስ ፈንክሽን ላይ መጥቼ የዚህን 7 እዚህ ጋር ማስገባት ነው እንደ x አድርጌ ለኢንቨርስ የማስገባው የዚህን ፈንክሽን አውትፑት ነው አሁን 7ን እዚህ ጋር ብታስገቡ ስንት እናገኛለን 7 ሲቀነስ 3 አድርገን ለሁለት ስናካፍል 4 ሲካፈል ለ2 ይሆንና 2 ይሆናል ስለዚህ 2 ብታስገቢ ነው 7 የመጣው እንደማለት ነው ከዛ ደግሞ 9ን ብናስገባ ደግሞ እዚህ ጋር የሰጠንን 9 ደግሞ ብናስገባ እዚህ ኤክሳችን ላይ ማለት ነው ለኢንቨርሳችን የኦሪጂናል ፈንክሽኑን y ለኢንቨርሳችን እንደ x አድርገን ነው የምናስገባው ስለዚህ የዚህን አውትፑት ለዚህ ለኢንቨርሱ ኢንፑት ነው የሚሆንለት 9ን ብናስገባ እዚህ ጋር ከ9 ላይ 3 ቀንሰን ለ2 ማካፈል ነው 9 ላይ 3 ስንቀንስ 6 እናገኛለን ለ2 ስናካፍለው 3 እናገኛለን ስለዚህ ወደ ኋላ መልሶ 3 2 1 አድርጎ ያስገባነውን ኢንፑት x ይሰጠናል ማለት ነው አሁን ይሄ ኢንቨርስ ብለን የሰራነውን ይሄ ኢንቨርስ ፈንክሽናችንን g of x ብንለው x - 3 ኦቨር 2 ያደረግነው f of xአችን ይሄ ነው g of xአችን ላይ ያስገባን ያለ ነው ምንድነው የf of xን ሪዛልት ነው አይደለ ይሄንን f of x ነው ምንለው ይሄ ኢንፑቱን x ነው ምንለው ስለዚህ እዚህ g ውስጥ ያስገባን ያለ ነው f of x ነው አይደለ g ውስጥ መተን ኢንቨርሳችን ላይ የf of xን ሪዛልት አውትፑት y ስናስገባ ምን አገኘን ኦሪጂናል xዎቹን አገኘን አይደለ 9 ስናስገባ 3 ሰጠን 7 ስናስገባ 2 5 ስናስገባ 1 እንደማለት ነው እነዚህ ደግሞ ኢንፑታችን x ማለት ነው አይደለ ስለዚህ የምናገኘው x ነው ስለዚህ የሆነ ኢንቨርስ ፈንክሽን ቢኖረን የዛ የኢንቨርስ ፈንክሽናችን ላይ የኦሪጂናሉን ፈንክሽን አውትፑት ብናስገባለት መስጠት ያለበት ያስገባነውን ኢንፑት ነው ስለዚህ አንዳንድ ጊዜ ጥያቄ ስንጠይቅ ቀጥታ ኢንቨርሱን ፈልጉ እንባላለን የሆነ ኢንቨርሱን ፈልጉ ካልሆነ ደግሞ ይሄ f of g of x እና g of f of x x እንዲመጣ ምን ይሁን ተብለንም ስንጠይቅ ኢንዳይሬክትሊ ኢንቨርስ እየተጠየቀ መሆኑን ማወቅ አለብን ስለዚህ ሁለት ፈንክሽኖች አንደኛው ውስጥ ሲገባ ሪዛልቱ xን ኦሪጂናል የገባውን ቁጥር ከሰጠን ሁለቱ ፈንክሽኖች ኢንቨርስ ኦፍ ኢች አዘር ናቸው ብለን በዛ ማወቅ እንችላለን በተመሳሳይ እዚህ ጋር g of f of x እንዳደረግነው f of g of x ብናደርግ ኦሪጂናል ፈንክሽናችን ይሄ f ያልነው ማለት ነው 2x plus 3 ስለሆነ የg of x ያልነው ይሄ ኢንቨርሱን እዚህ ውስጥ እንደ x አድርገን ብናስገባው የምናገኘው x ነው ማለት ነው ስለዚህ 2 times አድርገን x - 3 over 2 ከዛ ፕላስ 3 ብናደርግ 2 በ2 ይጣፋልናል ይሄ -3 ከፖዚቲቭ 3 ጋር ይጣፋና መጨረሻው x ነው የምናገኘው g of xን f ውስጥ ማስገባትና fን g ውስጥ ብናስገባ በሁለቱም ኬስ የምናገኘው x ነው ኦሪጂናል ቁጥር ያስገባነው ስለሚሰጠን ኢንቨርስ መሆናቸውን በዛ ነው ማወቅ የምንችለው ኢንቨርስ ስንጠየቅ ብዙ ጊዜ f of x g of x ተደርጎ ላይ ይቀመጥ ይችላል አንዳንድ ጊዜ ይሄኛው የfአችን ኢንቨርስ ነው ለማለት እንደዚህ ተደርጎ -1 ይደረጋል f ኢንቨርስ ኦፍ x እንደማለት ነው ምናልባት ተሳስታችሁ ይሄኛው 1/f of x ማለት ነው ብላችሁ እንዳትረዱት ይሄ 1/, ለማለት ሳይሆን
ኤፍ ኢንቨርስ ኦፍ ኤክስ እንደማለት ነው። ኤክስ እና ዋዩ ስዊች ሲደረግ ያለውን ኢንቨርስ ለማለት በዚህ መልኩ ሊቀመጥ ይችላል። ለዚህ የዚህን ኤፍ ኢንቨርስ ኦፍ ኤክስን ካልኩሌት ስናደርግ መጀመሪያ ስቴፓችን ይሄ ኦሪጂናል ፈንክሽኑን ኢንስቴድ ኦፍ ኤፍ ኦፍ ኤክስ ከምንል ዋይ ብለን እናስቀምጠዋለን። ዋይ ኢኳልስ ኢ ዘ ፓወር ኦፍ 3x ማይነስ 1 እናደርገዋለን። ከዛ በኋላ ዋይ የነበረውን ኤክስ የነበረውን ዋይ በተመሳሳይ መልኩ እናደርጋለን። ስለዚህ እዚህ ጋር እንመጣና ይሄንን ኤክስ እንለዋለን። ለኢንቨርሳችን ለዚህ ኢንቨርስ ስንሰራ ኤክስ እናደርገዋለን። ከዛ ኢዘ ፓወር ኦፍ 3x የነበረው ፋንታ 3y ማይነስ 1 አድርገን ይሄ ነው ኢንቨርሳችን። የዚህ ፈንክሽን ኢንቨርስ ይሄ ነው እንደማለት ነው። ከዛ ግን ምን ማድረግ እንፈልጋለን? እንደ ኦሪጂናል አቀማመጣችን የሆነ y ኢኳልስ አድርገን ለማስቀመጥ ይሄንን ኢን ተርምስ ኦፍ y መጻፍ አለብን። ይሄ y ደግሞ ከላይ ስለሆነ ወደ ጎን የማረግበት ሚንስ የለም አይደለ? ለዛ የሚረዳን ሎጋሪዝም ነው። ወዲያውኑ ላን የሚለው ናቹራል ሎጋሪዝም ወይም ln ተብሎ ታገኙታላችሁ። ይሄ ማለት ሎጋሪዝም ኦፍ x ቱ ዘ ቤዝ e ማለት ነው። ቤዛችን የ10 ፋንታ e ሲሆን ምንጠቀመው ላን ነው የምንለው። ሎጋሪዝም ብለን አንጽፍም እንጂ ስናነበው ግን ሎጋሪዝም ኦፍ x ቱ ዘ ቤዝ e እንደማለት ነው። e የምንለው 2.718 የምንለው ስፔሻል ቁጥር ነው። ብዙ ጊዜ የሆነ ከግሮዝ ጋር የተያያዘ ብዙ አፕሊኬሽን ስላለው ልክ ሰርክል ላይ እንዳለው ፓይ ማለት 3.14 እንደሆነው በሎጋሪዝም ደግሞ ይሄ በጣም ብዙ አፕሊኬሽን ስላለው e ተብሎ ታገኙታላችሁ። ስለዚህ የምናደርገው ምንድነው? በሁለቱም ሳይድ ሎጋሪዝም ነው የምናደርገው። ልክ እዚህ ጋር በሁለቱም ሳይድ ኦቨር 2 አድርገን ዋይን ብቻው ለማስቀረት እንደምንጥረው ኤክስፖኔንሻል ሲሆን ደግሞ ሎጋሪዝም ነው በሁለቱም ሳይድ የምንጠቀመው። ለዚህ እዚህ ጋር ላን እዚህም ጋር ላን ነው የምናደርገው። ያኔ ላን ኦፍ ኤክስ ኢኳልስ ላን ኦፍ ኢዘ ፓወር ኦፍ 3y ማይነስ 1 እንደማለት ነው። አሁን ላን ስናደርግ የሚረዳ ምንድነው? በሎጋሪዝም ፕሮፐርቲ የሆነ ሎጋሪዝም ኦፍ ለምሳሌ 2 ኪዩብድ ቱ ዘ ቤዝ 2 ብንባል ይሄንን 3 ከጎን ማድረግ እንችላለን። በሎጋሪዝም ሩል የሆነ ፓወር ከሆነ ፓወራችንን ከጎን ማድረግ ስለምንችል ይሄ ምን ይሰጠናል? 3ን ከጎን እናደርገውና 3 ታይምስ ሎጋሪዝም ኦፍ 2 ቱ ዘ ቤዝ 2 እንደማለት ነው። ይሄ ደግሞ አንድ ማለት ስለሆነ 3 ብለን ማስቀመጥ ስለምንችል በሎጋሪዝም የምናባዛው ለዛ ነው። ስለዚህ በሎጋሪዝም ሩል ይሄኛው እንዳለ ከጎን መሆን ስለሚችል እዚህ ጋር ማድረግ ስለምንችል ምን እናደርጋለን? 3y ማይነስ 1 ታይምስ ላን e ከዚህ ጋር ከላን ኤክስ ጋር እኩል መሆን አለበት እንደማለት ነው። ላን e የምንለው ደግሞ ሎጋሪዝም ኦፍ ይሄ ሎጋሪዝም ኦፍ e ቱ ዘ ቤዝ e እንደማለት ነው። አንድ አይነት ቤዝ ከሆነ ልክ እዚህ ጋር 2 ስናደርግ ቁጥሩ 1 እንደመጣለን የዚህም ደግሞ 1 ነው። ስለዚህ በላን የምናባዛው ለዛ ነው። ስለዚህ እዚህ ጋር ላን ኤክስ ኢኳልስ 3y ማይነስ 1 ታይምስ 1 ስለሆነ ይሄ 1 ብለን አንጽፈውም በቃ ይሄን አጠፋልን ማለት ነው። ከዛ ልክ ሌላ ጊዜ እንደምንሰራው በሁለቱም ሳይድ ፕላስ 1 እዚህም ጋር ፕላስ 1 አድርገን ይሄንን ኔጌቲቭ 1 ማጥፋት እንችላለን። ብቻውን ለማስቀረት ነው ዋይን እዚህ ጋር እንዳይምታታብን ላን ኤክስን ቅንፎስ ልክተታው ፕላስ 1 እንደማለት ነው ኢኳልስ 3y እናገኛለን። ይሄ በዚህ ይጠፋልንና ከዛ ዋይ ብቻው እንዲቀርልን ኦቨር 3 እዚህም ጋር ኦቨር 3 ማድረግ ነው። ስለዚህ ይሄ ዋያችን ስንት ሆነ ማለት ነው? ዋይ ኢኳልስ ላን ኤክስ ፕላስ 1 ኦቨር 3 ሆነልን። በኋላ ስናስቀምጥ ኦሪጂናል ፈንክሽናችን ኤፍ ኦፍ ኤክስ ተብሎ ስለተቀመጠ እኛም ዋይ ብለን ከምናስቀምጥ እዚህ ጋር ኤፍ ኢንቨርስ ኦፍ ኤክስ ነው የምንለው። ኤፍ ኢንቨርስ ኦፍ ኤክሳችን የሚሆነው ላን ኦፍ ኤክስ ፕላስ 1 ኦቨር 3 እናደርጋለን። የኦሪጂናል ፈንክሽናችን 1 ነበር የሚቀንሰው፣ ይሄኛው ደግሞ ኢንቨርሳችን 1 ይደምራል። ይሄ በ3 ነበር የሚያባዛው፣ ይሄ በ3 ያካፈላል እንደማለት ነው። ልክ እዚህ ጋር እንደሰራ ነው። አሁን እዚህ ጋር ላን አድርገን ያስቀመጥነው ለምንድን ነው? ኢው በኋላ ላይ እንዲጣፋልን ነው። እዚህ ጋር ላን ኢ ቱ ዘ ቤዝ ኢ ስለሚጣፋ ነው እንጂ ራንደም ሎጋሪዝም አድርገን እዚህ ጋር ዝም ብለን ሎግ በዚህም ሳይድ ሎግ ማድረግ እንችላለን። ፕሮፐርቲው ዘ ሴም ነው፣ ግን በኋላ ላይ አይጣፋልንም። ኢኤ አድርገን ማጣፋት ስለማንችል ቤዛችን 10 ወይም ሌላ ቤዝ እንደዚህ 3 2 ከወሰድን መጣፋት ስለማይችል ለዛ ነው ቤዛችንን ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ ኢ የምንወስደው። ይሄንን ነው ላን የምንለው። ስለዚህ ኢ ካለ ራንደም ሎጋሪዝም ከመውሰድ በሁለቱም ሳይድ ስናባዛ በላን ማባዛቱ ያጣፋልናል ኢን። ነምበር 13 ላይ ደግሞ የተጠየቅነው ፈንክሽናችን ኢዝ ዘ ፓወር ኦፍ ስኩዌር ሩት ኦፍ ኤክስ ነው ተብለናል። ከዛ ፋይንድ አ ፈንክሽን ሶ ዛት ተብሎ ይሄ ኤፋችን ላይ ያ ፈንክሽን ጂ የተባለው ሲገባበት ወይም ደግሞ ጂ ላይ ኤፉ ሲገባ ኤክስ መስጠት አለበት ነው የተባልነው። ኢንዳይሬክትሊ ኢንቨርስ ነው የተጠየቅነው። ቅድም እንዳሳየኋችሁ ኦሪጂናል ፈንክሽኑ ላይ ኢንቨርሱን ብንከት ወይም ኢንቨርሱ ላይ ኦሪጂናል ፈንክሽኑን ብንከት የምናገኘው ኤክስ ነው። ያ ማለት ኤፍ እና ጂ ምንድናቸው ማለት ነው? ኢንቨርስ ኦፍ ኢች አዘር ናቸው። ስለዚህ ይሄ ኢንዳይሬክትሊ ምንድነው የተጠየቅነው? የዚህን ፈንክሽን ኢንቨርስ ፈልጉን የተባልነው። ጂ የተባለው ፈንክሽን ኢንዳይሬክትሊ የኤፍ ኦፍ ኤክሳችን ኢንቨርስ ነው እንደማለት ነው። ኤፍ ኢንቨርስ ኦፍ ኤክስን
እንደመጠየቅ ነው። ስለዚህ ስቴፓችን ተመሳሳይ ነው። እዚህ ጋር እንመጣና ኤፍ ኦፍ ኤክስ ከምንል ዋይ አድርገን እናስቀምጠዋለን። ዋይ ኢኳልስ አድርገን ኢዝ ዘ ፓወር ኦፍ ዘ ስኩዌር ሩት ኦፍ ኤክስ እናደርገዋለን። ከዛ ኢንቨርሳችንን ካልኩሌት ስናደርግ ዋይ የነበረውን ኤክስ የነበረውን ዋይ ማድረግ ነው። ከዛ ለኢንቨርሳችን እዚህ ጋር እንመጣና ዋይ የነበረውን ኤክስ ከዛ ኢዝ ዘ ፓወር ኦፍ ስኩዌር ሩት ኦፍ ኤክስ የነበረው ፋንታ ስኩዌር ሩት ኦፍ ዋይ አድርገን ማስቀመጥ ነው። ከዛ መጨረሻ ላይ ሪአሬንጅ አድርገን ዋይ ኢኳልስ አድርገን ይሄንን ኢንቨርስ አስተካክለን በዚህ መልኩ ለማስቀመጥ የምንጠቀመው ምንድነው? ቴክኒካችን በሁለቱም ሳይድ በሎጋሪዝም ማባዛት ነው። ራንደም ሎጋሪዝም ከተጠቀምን ኢን ማጥፋት ስለማንችል የምንወስደው ላንን ነው ማለት ነው። ላን የሚለው ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ ኢ ነው። ስፔሲፊካሊ ኢ የሆነውን ቤዝ ነው የምንወስደው። ያኔ ይሄ ኢ ይጣፋልናል መጨረሻ ላይ። ስለዚህ እዚህ ጋር መጣና ላን ኤክስ እዚህ ጋር ደግሞ መተን ላን ኦፍ ኢዝ ዘ ፓወር ኦፍ ዘ ስኩዌር ሩት ኦፍ ዋይ እንደማለት ነው። በሁለቱም ሳይድ ላን አደረግን እንጂ ምንም የቀየርነው ነገር የለም። ልክ እዚህ ጋር ዋይን ለማስቀረት ኦቨርቱ እንደምናደርገው አሁኑ ደግሞ በሁለቱም ሳይድ ላን ስናደርግ ይሄንን ዋይ ከኤክስፖነንት ወደ ጎን ለማድረግ ነው። ስለዚህ እዚህ ጋር እንመጣና ላን ኤክስ ኢኳል ስንልና ይሄንን እዚህ ጋር ማድረግ እንችላለን። the square root of y times ln e እንደማለት ነው። ይሄ ደግሞ ሎጋሪዝም ኦፍ e to the base e ማለት ነው አይደል? ላን የምንለው ያኔ አንድ ስለሚመጣ ይሄን በቃ ይጠፋልናል። ለዛ ነው ስፔሲፊካሊ ላንን የምንወስደው። ያኔ መልሳችን እዚህ ጋር ln of x ኢኳልስ ስኩዌር ሩት ኦፍ ዋይ መጣልን። ከዛ ዋይን ብቻው ለማስቀረት ምንድነው የምናደርገው? በሁለቱም ሳይድ ስኩዌር ማድረግ ነው አይደል? ይሄንን ስኩዌር ስናደርገው ዋይ ይሆንልናል። እዚህም ጋር ስኩዌር ማድረግ ነው። ለዚህ ln of ኤክሳችንን ማድረግ ነው ስኩዌር ስናደርግ ዋይ እናገኛለን። ለዚህ ጂ ኦፍ ኤክሳችን ወይንም የኦሪጂናል ፈንክሽናችን ኢንቨርስ ማለት ነው። ጂ ስለተባለ ነው ብዙ ጊዜ ኤፍ ኢንቨርስ ነው የሚባለው። ያ ምን ይሆናል ማለት ነው? ጂ ኦፍ ኤክሳችን ወይም ኤፍ ኢንቨርሳችን የሚሆነው ላን ኦፍ ኤክሳችን ቅንፍን ባናደርግ ችግር የለውም። ከፈለግን ላን ኦፍ ኤክስ አድርገን እንደዚህ ስኩዌር ማድረግ እንችላለን። አሁን ኤፍ ኦፍ ጂ ኦፍ ኤክስ ብናደርግ ወይም ጂ ኦፍ ኤፍ ኦፍ ኤክስ ብናደርግ መምጣት ያለበት ኦሪጂናሊ የምናስገባውን ኢንፑታችንን ነው መስጠት ያለበት። ለምሳሌ ፕሩፍ ማድረግ ከፈለጋችሁ ይሄኛው ጂ ኦፍ ኤክስ ያልነው ይሄ ነው። ኤፋችን ላይ ኤፍ ኦ ጂ ኦፍ ኤክስ ማለት ነው። ኤፍ ኦፍ ጂ ኦፍ ኤክስ እንደማለት ነው አይደለ? ስለዚህ ኤፋችን ላይ ሄደን ይሄንን ጂ ብናስገባበት እንደማለት ነው። ስለዚህ ምን እናደርጋለን? ኦሪጂናል ፈንክሽናችን ኢዝ ዘ ፓወር ኦፍ ስኩዌር ሩት የሚለው ላይ መተን ይሄን ማስገባት ማለት ነው። ጂ ኦፍ ኤክሳችንን ብናስገባበት ላን ኦፍ ኤክስ ስኩዌርን ማስገባት እንደማለት ነው። ያኔ ማግኘት ያለብን ማለት ነው ኤክስ ነው አይደለ? ኤክስ ነው ማግኘት ያለብን። አሁን ይሄን እስቲ እንስራው ብለን ከጎን አድርጋችሁ መስራት ይቻላል። ይሄ ዘ ስኩዌር ሩት ኦፍ ላን ኤክስ ስኩዌር ስንባል ልክ ዘ ስኩዌር ሩት ኦፍ 4 ስኩዌር ብንባል መልሳችን 4 ነው አይደለ? በተመሳሳይ ይሄኛውም ኢዝ ዘ ፓወር ኦፍ ይሆንና ላን ኤክስ ስኩዌር ከስኩዌር ሩት ሲወጣ ላን ኤክስ ይሆናል። ላን ኤክስ ማለት ደግሞ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ ኢ ማለት ነው። የሆነ ኤክስፖኔንሻል ፈንክሽን ላይ ሎጋሪዝም ፓወር ካደረግነውና ይሄ ሁለቱ አንድ አይነት ከሆነ መልሳችን ኤክስ ነው። ስለዚህ ኢንቨርሳችን ኤክስ ነው ብለን በዚህ መልኩ ማሳየት እንችላለን። ይሄኛው የሎጋሪዝም ፕሮፐርቲ ከዚህ በፊት ያለው ጥያቄ ላይ ኤፍ ላይ ተጠይቀን ነበረ። እንደዚህ ቱ ዘ ፓወር ኦፍ ሎጋሪዝም ኦፍ የሆነ ቁጥር ቱ ዘ ቤዝ ቱ ተደርጎ አንድ አይነት እንደዚህ ኤክስፖነንታችን ሁለት የሎጋሪዝሙን ቤዝ ሁለት ከሆነና እዚህ ጋር ቁጥር ካለ መልሳችን ሩት 5 ነው ማለት ነው። ለዚህኛው መልሳችን ከዚህ በፊት የሰራውላችሁ ፓርት ላይ ያለ ሩት 5 እንደማለት ነው። በተመሳሳይ መልኩ አሁንም የሆነ ኤክስፖነንት ላይ አንድ አይነት ቤዝ ያላቸው ሎጋሪዝምና ኤክስፖነንት ፓወር ብናደርገው የሚሰጠን ኤክስ ነው። ስለዚህ ኤፍ ኦፍ ጂ ኦፍ ኤክሳችን ኤክስ ነው ብለን ፕሩፍ አድርገናል። አሁን ደግሞ ከፈለገኝ ጂ ኦፍ ኤፍ ኦፍ ኤክስን ብናደርግ እዚህ ጂ ያልነው ፈንክሽን ላይ ደግሞ ኤፉን ብናስገባ እንደማለት ነው። ያኔ የምናገኘው ይሄ ማለት ጂ ኦፍ ኤፍ ኦፍ ኤክስ እንደማለት ነው። ጂያችን ደግሞ ምንድነው ብለናል? ላን ኤክስ ስኩዌር ነው አይደለ? ስለዚህ እዚህ እንመጣና ላን ኦፍ የሚለው ላይ ኤክሳችን ላይ የምናስገባው ኦሪጂናል ፈንክሽናችንን ኢዝ ዘ ፓወር ኦፍ ሩት ኤክስን እናስገባና ይሄንን ላናችንን ማለት ነው ስኩዌር ማድረግ ነው። የጂ ኦፍ ኤክስ ስራ ይሄን ስኩዌር እንደማድረግ ነው። ይሄ ደግሞ በሎጋሪዝም ሩል ፓወር አለበት። እዚህ ጋር እንደምታዩት ፓወር አለው። ስለዚህ በሎጋሪዝም ሩል ይሄ ፓወር ከጎን መሆን ይችላል ብለናል አይደል? ያ ማለት ስኩዌር ሩት ኦፍ ኤክስ ታይምስ ላን ኢ እንደማለት ነው። ያንን ነው ስኩዌር የምናደርገው። ላን ኢ ማለት ደግሞ ሎጋሪዝም ኦፍ ኢ ቱ ዘ ቤዝ ኢ አንድ ማለት ነው። ስኩዌር ሩት ኦፍ ኤክስ ስኩዌር ይመጣል። ይሄ ደግሞ ማለት ኤክስ ነው። ስለዚህ ኤፍ እና ጂ ኢንቨርስ ኦፍ ኢች አዘር ከሆኑ ኤፍን ጂ ውስጥ ብናስገባ ወይም ጂውን ኤፍ ውስጥ ብናስገባ የምናገኘው ስንት ነው? ኤክስ ነው። ስለዚህ ኢንቨርስ ስንጠየቅ ቀጥታ ኢንቨርሱን ፈልጉ ላንባል ስለምንችል ይሄ ፕሮፐርቲ የኢንቨርስ ኦፍ ፈንክሽን መሆኑን ማወቅ አለብን። ኤፍ እና ጂ የተባሉ ፈንክሽኖች አንደኛው የአንደኛው ኢንቨርስ ከሆነ ኤፋችንን ጂ ውስጥ ብናስገባ ወይም ጂን ኤፍ ውስጥ ብናስገባ የምናገኘው ኤክስ ነው።